This is so good. This is so good. ይህንን ላካፍላችሁ like ዛላለቅስ ላካፍላችሁ የእውነት በቃ ምን ልበላችሁ እንደኔ በሆነ በተለያየ ሁኔታ ውስጥ ያለፋችሁ ላላችሁ ስሙኝማ ዳዊት ንጉስ ዳዊት ምን አለ መሰላችሁ ልባቸው ለተሰበረ እግዚአብሔር ቅርብ ነው ለማ ልባቸው ለተሰበረ ልባቸው ላዘነ እግዚአብሔር ቅርብ ነው ይላል ጻድቃን ጮሁ እግዚአብሔርም ሰማቸው ከመከራቸውም ሁሉ አዳናቸው በጌታ በክርስቶስ ኢየሱስ የዳኑ የእግዚአብሔር ልጆች ደልቷቸው ሁሉ ነገር ተሳክቶላቸው በቃ ሁሉ ነገር አልጋ ባልጋ ሆኖላቸው የሚኖሩ ነው የሚመስለው አይደለ በተለይ ደግሞ በየሶሻል ሚዲያው የምናየው ነገር ማለት ነው ከተለያዩ ቦታዎች ላይ የሚመጡ አንዳንድ ነገሮችን ስንሰማ ሁሉ ጊዜ የምናስበው ምንድነው እንዴ እግዚአብሔር እኔን አይወደኝም እንዴ እኔ በክርስቶስ ድኜ የለ እንዴ ኢየሱስን አምኜ ጸድቄ የለ እንዴ ለምንድነው ይሄ ሁሉ ፈተና የሚመጣብኝ ለምንድነው ብላችሁ ለምትሉ ይሄንን ስሙት የጻድቃን መከራቸው ብዙ ነው የጻድቃን መከራቸው ብዙ ነው እግዚአብሔር ከሁሉ ያድናቸዋል እግዚአብሔር ከሁሉ ያድናቸዋል በጻድቃን ላይ መከራ ይመጣል በእግዚአብሔር ልጆች ላይ መከራ ይመጣል መከራው ብዙ ነው ነገር ግን እግዚአብሔር ሊያድናቸው ይመጣል በጣም ትልቅ የሆነ ደስ የሚል ዜና አለ ለእናንተ በጣም ደስ የሚል ማለት ነው ስፔሻሊ ደግሞ በትክክል የእግዚአብሔርን መንግስት ያገለግላችሁ በእግዚአብሔር ፈቃድ የምትኖሩ እግዚአብሔርን ለማስደሰት የምትጥሩ ይህ ቪዲዮ ለእናንተ ነው እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል ከእነርሱም አንድ አይሰበርም የባሪያዎቹ ነፍስ እግዚአብሔር ይቤዣል እርሱም የሚያምኑ ሁሉ አይጸጸቱም ይላል በጣም በገንዘብ ተባረክን ማለት እግዚአብሔር ከኛ ጋር መኖሩን የሚያሳይ አንድ መንገድ አይደለም በጣም በችግር ውስጥ አለፍን ማለት ደግሞ እግዚአብሔር ከኛ ጋር አይደለም ማለትም አይደለም በጣም ስትቸገሩ በመከራው ስታልፉ እግዚአብሔርን ፈልጉት በጣም ባለጸጎች ስትሆኑ በጣም ሀብታም ስትሆኑም እግዚአብሔርን ፈልጉት